ሰላም የተወደዳችሁ እንግዲህ ዛሬ ያለ ረጅም ጊዜ አዋራ ሲጠጣ የነበረው ጊታራችሁን አንስታችሁ እንዴት የመጀመሪያ ሙዚቃችሁን ፋይናሊ መጫወት እንደምትችሉ አሳያችኋለሁ። ቀጥታ ወደ ቪዲዮ እንግባ። ሌትስ ጎ። መጀመሪያ ማሳያችሁ ኮርድ ጂ ኮርድ ይባላል እና ኮርዱ ይሄን ይመስላል። ላሳያችሁ። ይሄው እንደዚህ አድርጋችሁ ነው የምትይዙት። እንግዲህ ፒክቸር እዚህ ጋር አስቀምጥላችኋለሁ። እሱን ፒክቸር ተከተላችሁ ጀስት መያዝ ነው። በጣም ምንም ያን ያህል የተወሳሰበ ነገር የለውም ማለት ነው። ከዛ ቀጣይ ከጂ ኮርድ በኋላ ማሳያችሁ ኮርድ ሲ ኮርድ ይባላል። ሲ ኮርድ ደግሞ እንዴት ነው የሚያዘው? መጀመሪያ ጂ ኮርድን እንደምትይዙት እራሱ አያያዝ ሆኖ ግን ምንድነው የምታደርጉት? እነዚህን ሁለት ጣታችሁን አንድ ወደታች እንደ ሺፍት ማድረግ። አያችሁ አይደል? አያችሁ አይደል? ይሄ ጂ ነው፣ ይሄ ሲ ነው፣ ይሄ ጂ ነው፣ ይሄ ሲ ነው። ስለዚህ ሁለት ጣት ብቻ እነዚህን ሁለት ጣት ሚድል ፊንገር እና ኢንዴክስ ፊንገርን ጀስት ሙቭ በማድረግ ምን ማግኘት እንችላለን? ሲ ኮርድን ማግኘት እንችላለን ማለት ነው። እሺ ወደ ቀጣይ ኮርዳችን እንሂድ። ያ ኮርድ ደግሞ ማን ነው? ኤ ማይነር። ኦኬ ኤ ማይነር ይሄንን ይመስላል። እንደምታዩት መሀል ጣታችሁንና ሪንግ ፊንገራችሁን ነው የምትጠቀሙት። ኢንዴክሳችሁን ሰከንድ ስትሪንግ ላይ ነው የምታደርጉት። መሀል ጣታችሁን ፎርዝ ስትሪንግ ላይ፣ ሪንግ ፊንገራችሁን ደግሞ ሰርድ ስትሪንግ ላይ ታደርጋላችሁ። ይሄ ማን ይሰጠናል? ኤ ማይነርን። ከዛ የመጨረሻ ኮርድ ደግሞ ማን ነው? ዲ ሜጀር። ዲ ሜጀር ደግሞ እንዴት ነው? ኢንዴክስ ያው ሰርድ ስትሪንግ ላይ፣ ከዛ መሀል ጣት ፈርስት ስትሪንግ ላይ፣ ከዛ በሎጬ መሀል ላይ ያለችውን ስትሪንግ በሪንግ ፊንገራችሁ በሰከንድ ስትሪንግን በሪንግ ፊንገራችሁ ትጫናላችሁ ማለት ነው። ስለዚህ አሁን ኤግዛምፕል ላሳያችሁ። ጨርሰናል አራቱን ኮርድ። በእነዚህ አራት ኮርድ ብቻ በጣም ብዙ መዝሙሮች፣ ኢንፊኒት የሆኑ መዝሙሮችን መጫወት እንችላለን። ወርሺፕ ማስደረግም እንችላለን ማለት ነው። እሺ ጋይስ አሁን ጨርሰናል። የጂ ድምጽ ምን እንደሚመስል ላሰማችሁ። ጂ ድምጹን ስሙት። ይሄ ጂ ነው። ከዛ ያሳየዋችሁ ሲ ደግሞ ይሄ አለ። ይሄው ምንድን ያልኳችሁ? ሲ ወደ ሲ ስንወርድ አያችሁ አይደል? ጂ ከዛ ወደ ሲ ስንሄድ ሁለት ጣት ብቻ ነው ወደ ታች የምናወርደው ማለት ነው። ጂ ሲ ያያችሁ ነው አይደል? ከዛ ኤ ማይነር፣ ከዛ ዲ፣ ከዛ ወደ ጂ እንመለሳለን። ለምሳሌ ይሄው አንተን ካገኘው ጀምሮ ሲ ህይወቴ ባንተ አምሮ ወደ ዲ፣ ከዛ አሁን ባክ ቱ ጂ የፍቅርህ ብዛት ሲ አልችልም ሲል ማንን እንይዛለን? ኤ ማይነርን። አልችልም ዲ ሜጀር ገልጸው ባክ ቱ ጂ። እንዴት ይሆናል? ድጋሚ ስደግመው አንተን ካገኘው ጀምሮ ሲ ህይወቴ ባንተ አምሮ ዲ የፍቅርህ ብዛት ሲ ኤ ማይነር ዲ ይሆናል ማለት ነው። ኤ ማይነር ቪዲዮን ከወደዳችሁት ላይክ፣ ኮሜንት፣ ሼር እና ኮፒ ሊንክ ማድረጋችሁን እንዳትረሱ። ቀጣይ የምትፈልጉት ቱቶሪያል ካለ ታች ላይ አሳውቁኝ። ፒስ